ሩታ እንግዲህ እንደምታዩት ማለት ነው። በዚህ መልኩ ፏ በትን ብላ መጣለች። ምን ይመስላችኋል? ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ የኔ ወዶች የኔ ምርጦች ማለት ነው። እንግዲህ እንደምታያችሁ ሄርሜላና አብረሽ እንዲሁም ደግሞ የሄርሜላ አክስት ስማጣ ጠፋችብኝ እሷ ሆኖ ማለት ነው። እንግዲህ እንደምታያቸው ታቅፈው ምን ተብለው ነው እንግዲህ ፏ ብትን ብለው ይመጡ ማለት ነው። ይመቻችሁ ይመቻችሁ፣ አራዳ ልጆች። እንግዲህ የሩታችንም ደግሞ ደብዳቤውን ለመልካልሽ ማለት ነው። ለማስረዳት ስሞክር እኮ ነው ይባስ ያልተግባባ ነው እንግዲህ እያለች መጣለች ማለት ነው። አይዞሽ አይዞሽ አይዞሽ፣ ማይግባባ ነገር የለም፣ ትግባባላችሁ፣ ይዟችሁ አሁን ያዙ ይልቀቁኝ እያላችሁ ነው። ሲቀጥል ደግሞ አንድ አመታቸውን ልታከብሩ ትንሽ ቀን የቀራችሁ ወይስ ድጋሚ ሄዳችሁ ደግሞ ልትሞሸሩ ነው? ያልገባኝ ነገር ማለት ነው። እና አሁን ይኸው አንድ አመታችሁ ማለት ነው ጋይስ፣ አንድ አመቱ ናቸዋል ወደ ዱባይ ከበረሩ ማለት ነው። አመታቸው ነው። ስለዚህ ወይ ልደታችሁን አክብሮ የበረራችሁበትን ቀን ዱባይ የገባችሁበት ቀን ደግሞ አክብሮ የተሞሸራችሁበትን ቀንም እንዲሁም ደግሞ ማለት ነው። ስለዚህ አሁን የፊታችን እሁድ ቢመጣ አንድ አመታቸው ከተሞሸሩ ማለት ነው። ቀኑንም አስታውሳለሁ። የመቼ መሰላቸው የበረሩት? ከሐሙስ ከአርብ ቀን የበረሩ እነሱ ማለት ነው። ሮብ ቀን ነው። ዝሮ አሁን አመታቸው ነው። ገባቸው አይደለም? እነሱ ከበረሩ ማለት ነው። እና የኔ ወዶች የኔ ምርጦች እንግዲህ በዚህ መልኩ እንግዲህ ከሩታችንም ደግሞ ለማስረዳትም ስሞክር እያለች እንግዲህ መጣለች ማለት ነው። አንቺም ደብዳቤ ጻፍሽለት፣ እሱም ደብዳቤ ጽፎ ተሰጥቶታል። የፈረንጁ ነገር ፈረንጁ እንግዲህ የሩታ መከታ ነው እየተባለ ነው። ይሁን ምንም ማለት አይደለም ማለት ነው። ሌላውም ደግሞ አሉ እና ቤላም እነ ብሩክም አሉ ማለት ነው። ችግር የለውም። አይኖ እና አይዟችሁ ነው የምለው። ቀጥሉበት። ድራሙ እንደቀጠለ ነው አሁንም ማለት ነው። ምንም ነገር አልተፈጠረም። ዝም ብላችሁ ተመልከቱ፣ እዩ ማለት ነው። የምሬን ነው የምላችሁ። ዝም ብላችሁ እዩ። በየቀኑ አዳዲስ ነገር ነው የሚመጣብን። በየቀኑ አዳዲስ ነገር ነው የሚመጣብን። እስኪ አሁን ከዚህ ምንድን ነው እኛ የምንማረው? ከዚህ ምን ብለን ነው እኛ የምንማረው? እንግዲህ ዳኒና ሩታ ትናንትና እየተካሄደውን ነገር አይታችኋል አይደል? በጣም ነው የሚገርመው።